የአንበሳው ሪዝ። በአንድ ወቅት አንዲት ሴት ከባለቤቷ ጋር በደስታ ትኖር ነበር። ነገር ግን ከጊዜ በኋላ ባሏ ጠባዩ ተቀየረ። ቁጡና አስቸጋሪ ሆነ። ሴትየዋም በጣም አዘነች። ወደ አንድ ጠቢብ ሽማግሌ ሄዳ ባሌን የሚለውጥና ወደ ቀድሞ ፍቅሩ የሚመልስ መድኃኒት ስጠኝ አለችው። ጠቢቡም አሰበና መድኃኒቱን አዘጋጅልሻለሁ፣ ነገር ግን አንድ ነገር ፈልጋለሁ። ከሕያው አንበሳ ገጭ ላይ 3 ሪዝ ማምጣት አለብሽ አላት። ሴትየዋም ደነገጠች። አንበሳ እንዴት ይቀረባል? ይበላኛል እንጂ አለች። ጠቢቡም መድኃኒቱን ከፈለግሽ የግድ ማምጣት አለብሽ አላት። ሴትየዋም ወሰነች። በየቀኑ ስጋ እየያዘች አንበሳ ወደሚሄድ ጀመረች። በመጀመሪያ ቀን ከሩቅ ሆና ስጋውን ወርውራለት ሸሸች። በቀጣዩ ቀን ጥቂት ቀረባለች። አንበሳውም እየለመዳት መጣ። በየቀኑ እየቀረበች አንበሳውም እየለመዳት ሄደ። በመጨረሻም አንበሳው ከእጇ እየተቀለበ መብላት ጀመረ። እየበላ ሳለ በፍርሃትና በጥንቃቄ 3 ሪዝ ከጉንጩ ላይ ነቅላ ወሰደች። በደስታ ወደ ጠቢቡ ሮጠች። እነሆ ያዘዝከኝን አመጣው አለች። ጠቢቡም ጸጉሩን ተቀበለና በእሳት አቃጠለው። ሴትየዋ ለምን ታቃጥለዋለህ? በስንት መከራ ያመጣሁትን አለች። ጠቢቡም መለሰ፣ ልጄ ሆይ ይህን አውሬ አንበሳ በፍቅርና በትዕግስት ቀርበሽ ካላዘብሽው እንዴት የገዛ ባልሽን በፍቅርና በትዕግስት መለወጥ ያቅትሻል? መድኃኒቱ ትዕግስትሽ ነው አላት።